ብዙዎች ቲክቶክ ላይ ገንዘብ ለመስራት በጣም ብዙ አይነት መንገዶችን እና እንደዚሁም ላይቭ ስትሪም በመግባት ጌም በመጫወት ብዙ አይነት ጥረት ያደርጋሉ። ነገር ግን ቲክቶክ ላይ ገንዘብ ለማግኘት ከመቶ ሺህ በላይ ቪው እና እንደዚሁም ከ10 ሺህ በላይ ፎሎወር ሊኖር ያስፈልጋል። እንደዚሁም ዩቲዩብም ላይ እንደዛው ገንዘብ ለማግኘት ገንዘብ ለመስራት ከ1000 ሰብስክራይብ በላይ እና እንደዚሁም ደግሞ ከ4000 ዋች አወር በላይ ሊኖራችሁ ይገባል። ይህንን አልፎ ገንዘብ ለማግኘት በጣም አስቸጋሪ ስለሆነ አንድ አዲስ የመጣ ቡዘር የሚባል አፕ ደግሞ ገንዘብ የሚከፍል የቲክቶክ እና የዩቲዩብ ጊዜ ያበቃ ይመስል በቪው ብቻ የሚከፍል አንድ አዲስ አፕ መጣ። ይህንን አፕ እንዴት አድርጋችሁ እንደምትሰሩ ለእናንተ በቀላሉ አሳያችኋለሁ። እኔ አሁን ከጀመርኩኝ 2 ቀን ሆኗል። ነገር ግን ወደ 8 ዩኤስዲቲ አካባቢ ሰርቻለሁ። እዚህ ጋር እንደምትመለከቱት ወደ 4.88 ዩኤስዲቲ እስካሁን ሰርቻለሁ። እንደዚሁም ደግሞ ሶሻል እንትን ላይ ተሳትፎ ላይ እዚህ ጋር እንደምትመለከቱት 3.15 ዩኤስዲቲ እስካሁን ሰርቻለሁ በ2 ቀን 1 ቀን ከምናምን በሚሆን ጊዜ ውስጥ ማለት ነው። እንዴት እንደምትሰሩ አሁን በቀላሉ አሳያችኋለሁ። ብዙዎቻችሁ ይህንን አታውቁትም ይሆናል። የምታውቁትም ካለ እንደገና ደግሞ በደንብ ወጥራችሁ እንድትሰሩ እነግራችኋለሁ። ቪው ካላችሁ በቪው ብቻ ይከፍልላችኋል። ቪው ለማግኘት እንደዚህ አይነት ቪዲዮዎችን አጠር ያለ ቪዲዮዎችን ልክ እንደ ቲክቶክ መለጠፍ ብቻ ነው የሚጠበቅባቸው እና ይህንን ለጥፋችሁ ብቻ በቪው ዩኤስዲቲ ይቆጥርላችኋል። እንደዚሁም ደግሞ በፎሎወር ካላችሁም በፎሎወርም አዲስ ፎሎወር በሚያደርጉላችሁ ሰዎች ዩኤስዲቲ ይቆጥርላችኋል። በተሳትፎ እንደዚህ ይቆጥርላችኋል። እንደዚህ ደግሞ ሰው ፎሎወር ሲያደርጋችሁ ማለትም አዲስ ሰው ስትጋብዙ ፖይንት አለ። እኔ አሁን ወደ 122 ፖይንት እና 4.88 ዩኤስዲቲ ሰብስቤያለሁ። ይሄም ፖይንቱ ሊስት የሚደረግ ሲሆን በጃንዋሪ በሲኤክስ ወይም በነ ባይናንስ በነ ባይቢት እና በትልልቅ ኤክስቼንጆች ላይ ኦኬክስም ጨምሮ ሊስት ይደረጋል። እንደዚሁም ደግሞ ዩኤስዲቲን ዊዝድሮዋል አማራጭ አሁን በአጭር ቀናቶች ውስጥ እናስገባለን ብለው ስላሳወቁት ከዚህ በኋላ ዊዝድሮዋል ማድረግ ይጀመራል። እንደዚሁም ደግሞ ቬሪፊኬሽን ስላለው ቬሪፊኬሽንንም አንድ ላይ ይለቁታል። ቡዘር ይባላል። የዚህን ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ላይ ለእናንተ አስቀምጬላችኋለሁ። በሱ ገብታችሁ ወዲያው ሳይን አፕ አድርጋችሁ ኮዱንም ሞልታችሁ ወዲያው መጀመር አለባችሁ። ስትጀምሩ የተወሰነ ዶላር ሰጥቶ ነው የሚያስጀምራችሁ። መጀመር አለባችሁ። እዚህ ጋር እንደምትመለከቱት አንድ ቪው ብቻ ነው ያለኝ። 2 ፖስት አድርጌ አንድ ቪው ብቻ ነኝ ያለኝ። እንደዚሁም ደግሞ 21 ሰው ፎሎወር ጋብዣለሁ። 21 ሰውም ገብቶልኛል። ፖስት አድርጌ ነው 2 ቪዲዮ እንትን ያደረግኩት ለማንኛውም ብዬ ነው። ነገር ግን በቀላሉ እንደዚህ መስራት ችያለሁ። ሌሎቻችሁም መስራታችሁን እንዳትረሱ። ሊንኩ ዲስክሪፕሽን ላይ አለ። ገብታችሁ በሱ መጠቀም አለባችሁ። ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ደግሞ ስናፕሾት የሚደረግና ሊስት የሚደረጉ ኤርድሮፖችን እናያችኋለን። እንደዚሁም ደግሞ በተጨማሪ ሌላ ዩኤስዲቲ የሚያሰራ አንድ ምርጥ አፕ እነግራችኋለሁ በስተመጨረሻ። እስከ መጨረሻው ተከታተሉኝ። ሌላው ደግሞ ኤርድሮፕ ይሆናል። ይህ ኤርድሮፕ እንግዲህ ከተጀመረ ረጅም ጊዜያት አስቆጥሯል። ምናልባት ዓመትም ሊሆን ይችላል። ከዛም በላይ የሆነ ጊዜውን የፈጀ ሊሆን ይችላል። ሆኖም ግን እኔ ብዙ ልጆችን አስጀምሬያቸው ነበር። እናም እንደተባለው አሁን ዛሬ ስናፕሹት ይደረጋል። እንደዚሁም ደግሞ ሊስት የሚደረግበትንና በምን ኤክስቼንጆች ሊስት እንደሚያደርጉ ትላንት አሳውቀውታል። ይህም ደግሞ በትልልቅ ኤክስቼንጆች በነ ባይናንስ በነ ባይቢት ሊስት እንደሚያደርጉ ራሳቸው አሳውቀዋል። ማለትም ታየር 1 በሚባሉ ኤርድሮፖች ተናግረውታል። ሊስት እንደሚያደርጉ አሳውቀውታል። እንደዚሁም ደግሞ ጃንዋሪ ወር ውስጥ ሊስት እንደሚያደርጉ እንደዚሁም ጭምር አሳውቀውታል። እናም ይህንን ከዛ ጊዜ አናሳልፍም። ምክንያቱም ነገሮችን በደንብ ተከራክረን ተወያይተን ስላስተካከልን ከዚህ በኋላ ጊዜ የሚፈጅ ነገር የለውም።
የለውም። ሲዝን 1 እና ሲዝን 2 ከዚህ በፊት እንዳሰሩት እንደዚሁም አሁን ከዚህ በኋላ የተወሰነ ሽልማቶችን ይሰጣሉ። እኔ ከዚህ ኤርድሮፕ ወደ 6 ቶን አካባቢ ሰርቻለሁ። እውነት ለመናገር በራሴ ወደ 6 ቶን አካባቢ ሰርቻለሁ። ከዚህም የተነሳ ብዙ እምነት ይኖረኛል ብዬ አስባለሁ። ምክንያቱም ያለምንም ወጪ ነው ይህንን ያተረፍኩት። 6 ቶን ማለት በ$3 ሂሳብ ማለት ወደ 18 አግኝቻለሁ። ያ ማለት 6 ነጥብ ምናምን አካባቢ ነው የሰራሁት። እንደዛም ሆኖ ግን ብዙ ልጆች ሽልማቶችን እያገኙ ነበር። በየጊዜው እንትን እየሰጡ ነበር፣ ዩኤስዲቲን ቶን እየከፈሉ ነበር። እኔም ወደ 6 ነጥብ ምናምን ቶን በተለያዩ ጊዜ አግኝቻለሁ። እንደዚሁም ደግሞ በጃንዋሪ ውስጥ ሊስት ይደረጋል ብለውታል። ጃንዋሪ ማለት 2026 እንደ አውሮፓውያን አቆጣጠር የመጀመሪያ ወር ላይ ነው ሊስት የሚደረገው ብለው ተናግረውታል። ተጨማሪ ያሉ ነገሮችን እናሳውቃችኋለን፣ እናሳያችኋለን፣ ጠብቁን ብለው እንትን ብለውታል። ምናልባት ሲዝን 1 የሰራችሁ ሲዝን 2 በደንብ ከሰራችሁ ጥሩ ነገር ይኖራችኋል። ከዚህ በኋላ ምንም መስራት አይቻልም፣ ግን ያላችሁን ፖይንት ገብታችሁ ማየት ትችላላችሁ። እኔ በጣም ትንሽ ፖይንት ነው ያለኝ። እዚህ ጋር እንደምትመለከቱት ወደ 817,880 አካባቢ ፖይንት አለኝ። ወደ 217,891ኛ ደረጃ ላይ ነኝ ያለሁት። ብዙም አልሰራውም፣ ብዙ ልጆች ሰርታችሁታል። ወደ ሱፐር ፕሮቶኮል እንገባለን። ሱፐር ፕሮቶኮል እንግዲህ ዛሬ ስናፕሾት የሚደረግበት ቀን ነበረ። ነገር ግን ጥቂት ቀናቶችን መጨመር ግዴታ ነው ብለው ስናፕሾት ቀኑን አራዝመውታል። እንደዚሁም ደግሞ ዛሬ ነበር በ17 ነበር ሊስት ስናፕሾት የሚደረገው። ከዛም ደግሞ 19 ላይ ዲሴምበር 19 ላይ ነበር ሊስት የሚደረገው። ነገር ግን ኦልሬዲ ያለውን ነገር በሙሉ ወደፊት አራዝመውታል። ይህ ኤርድሮፕ ምን እንደሚሆን እንግዲህ የምንመለከት ይሆናል። እንደተናገሩት ካደረጉ ይሆንልናል፣ ካልሆነ ደግሞ ምንም ማድረግ አይቻልም። አሁን ወደሚቀጥለው መጨረሻ ዩኤስዲቲ የምታገኙበትና ጥሩ የሆነ የሚከፍል እኔም ክፍያ ያገኘሁበትን ለእናንተ የማሳያችሁ ይሆናል። ተከታተሉኝ። ፓውንስ ይባላል። ፓውንስ ከዚህ በፊት ብዙ ልጆች አይታችሁ ሊሆን ይችላል። በጣም በቀላሉ ሪዋርዶችን ሰብስባችሁ ዊዝድሮል በማድረግ ብዙ ልጆች እየተጠቀሙ ነበር። እዚህ ጋር ከላይ እንደምትመለከቱት ዊዝድሮል የማድረጊያ አማራጭም ያለው እኔም ከዚህ በፊት አውጥቼዋለሁ። ወደ 7 ዩኤስዲቲ አካባቢ አውጥቼያለሁ። ከ5 ዩኤስዲቲ በላይ ሲሆን ማውጣት ትችላላችሁ። ይህንን ዩኤስዲቲ ያወጣችሁ እየተጠቀማችሁ ያልሆናችሁ ልጆች ሪዋርዶች በጣም ቀላል እና በጣም ሲምፕል የሆኑ ሪዋርዶች ስለሆኑ እዚህ ጋር ሪዋርድስ ላይ ገብታችሁ ሪዋርዶች አሉ። እንደዚሁም ደግሞ ኩዌስት አለ። እንደዚሁም ደግሞ ሾፕ አለ። በቀላሉ እነዚህን ሪዋርዶችን እየሰራችሁ ብቻ በየጊዜው እዚህ ጋር ስፒን አለ እየተጫወታችሁ በየቀኑ ብዙ ነገሮችን መሰብሰብ ትችላላችሁ። በጣም ቀላል ስራ ስለሆነ ሁላችሁም ይህንን ፖስን አውርዳችሁ ከእንትን ላይ ከፕሌይ ስቶር ላይ ገብታችሁ አፕን አውርዱ። ይሄ አፕ የሱ ነው። ፖስን ብላችሁ ሰርች አድርጋችሁ ማውረድ ትችላላችሁ። ሊንኩን ዲስክሪፕሽን ላይ የዚህን አስቀምጬላችኋለሁ። ሁላችሁም መጠቀማችሁን እንዳትረሱ። ይህንንና ቦዝር የሚባለውን ኤርድሮፕ ሊንኩን ዲስክሪፕሽን ላይ ስላስቀምጥኩ ገብታችሁ ተጠቀሙ። የዛሬው ይህን ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ። ቻው።